እንዴት ናችሁ? እንግዲህ ዛሬ የምናየው ቸስት ፕሬስ የሚባለው ደረትን ለማስፋት ደረትን ለማሳደግ በጣም የሚጠቅም የጂም ስፖርት ነው። እንግዲህ ይሄ ደረትን ያሳድጋል። ደረታችን ቀጥ ብሎ እንድንሄድ ያደርጋል። ደረታችን ያድጋል። ይሄ ለወንድም ለሴትም ይሆናል። በተለይ ለወንዶች በጣም ጠቃሚ ነው። ደረታቸው ይሰፋል፣ ደረታቸው ወደፊት ያብጣል፣ አካሄዳቸው ራሱ ቀጥ ያለ ይሆናል ማለት ነው። ለሴቶች ደግሞ ምንድነው የሚጠቅመው? ቀጥ ብለው እንዲሄዱና ቀጥ ያለ ቁመና እንዲኖራቸው ይሄ ነው የሚጠቅመው። እንግዲህ ይሄ የመጀመሪያው የምንሰራው ኢንክላይንድ ነው። በኢንክላይንድ ወይም ደግሞ ዘንበል አድርገን ወደ ላይ ከፍ አድርገን የምንሰራው በኢንክላይንድ ቤንች ነው የምንሰራው። ይሄንን እንግዲህ እስከቻልነው ድረስ ከትንሽ ጀምረን ወደ ትልቅ ነው መሄድ ያለብን። የቻልነውን ያክል ክብደት መስራት እንችላለን። እያደረ ደግሞ እየጨመረን እንሄዳለን። ክብደት ማለት በየጊዜው ሰውነታችን እየለመደው ሲመጣ ማለት ነው። እንግዲህ አሁን እየሰራሁት ያለው 25 ኪሎ 50 ኪሎ ማለት ነው። እየሰራሁት ያለሁት እንግዲህ ከትንሽ ጀምሬ እያደገ መጣ ማለት ነው። ስለዚህ ከትንሹ ትጀምሩና እየጨመራችሁ ትመጣላችሁ ማለት ነው። ቀስ በቀስ ሰውነት እየለመደው ሲመጣ ማለት ነው። ይሄ በጣም ለደረት የሚጠቅም ነው። በደንብ አድርጎ ደረትን ያሳድጋል። እንግዲህ ይሄንን መስራት አለብን ማለት ነው። የደረት ስፖርት በጣም ጠቃሚ ነው። በጣም ለወንድ ልጅ በተለይ በጣም አስፈላጊ ነው። ደረትን ያሳድጋል፣ ጤናን ይሰጣል፣ ያጠነክራል እና ለሁሉም ነገር የሚጠቅም ስለሆነ ይሄንን በደንብ መስራት አለብን። የተለያየ ስቴፕ አለው። እዚህ ላይ ዛሬ የምናየው 2 አይነት ስቴፕ እናያለን ማለት ነው። ስለዚህ ይሄኛው ኢንክላይንድ በሆነ ወይም ባዘነበለ አንግል በሆነ ቤንች ላይ ነው የምንሰራው። እያንዳንዱ ደግሞ ጥቅም አለ። ለምን ቤንች ላይ እንሰራለን፣ ለምን እናዘነብለዋለን፣ ለምን ቀጥ አድርገን እንሰራለን ቀጥ ባለ ቤንች ላይ የሚለው እያንዳንዱ ጥቅም አለው። ሌላ ጊዜ እናየዋለን። ግን አሁን ለጊዜው እጅን እየሰራችሁ ጠብቁ። ይሄኛው ደግሞ ፍላት በሆነ ቤንች ላይ ነው የምንሰራው። ምንም አንግል ሳናደርግ ማለት ነው። ፍላት በሆነ ቤንች ላይ እንሰራለን እና ከቅድሙ ደግሞ የቀለል ይላል። ፍላት ሲሆን ቀለል ይላል። ያው ጥቅማቸው የተለያየ ነው። የሆነ ጊዜ ላይ አንድ ላይ ሰብሰብ አድርጌ ጥቅማቸውን እነግራቸዋለሁ እና እዚህ ላይ በምንሰራ ጊዜ ከበድ ያለ ብረት ነው መስራት ያለብን። ለምን? ከዛኛው ኢንክላይን ከሆነው ይሄኛው ቀለል ስለሚል ክብደቱን ጨመር እናደርጋለን ማለት ጨመር አድርገን እንሰራለን። ያው ሁልጊዜ ስንሰራ 3 ዙር ብንሰራ ጥሩ ነው። ከቻለን 4 ዙር፣ ካልሆነ ግን 3 ዙር በቃ አስፈላጊ ግድ ነው። 3 ጊዜ መስራት አለብን ማለት ነው። በየመሃሉ አንዳንድ ደቂቃ ያረፍን እና እንደዚህ በምንሰራ ጊዜ ምንድነው የምናደርገው? ዳርና ዳር ሁለቱም እጃችን እኩል ባላንስ መሆን አለበት። አሁን ይሄኛውን የሚሰራበት ምልክት አለው። ምልክት ስላለው እንደ ቀለበት ነገር አለው እዛች ላይ ነው የሚይዘው። ግን ምልክት የሌለው ብረት ከሆነ ደግሞ በግራም በቀኝ እጃችንም ያለው ርቀት እኩል መሆን አለበት ማለት ነው። ከዛ በኋላ ይሄንን ለማሳየት ያክል ነው እንጂ እኔ አሁን የሰራሁት መጀመሪያ በትንሽ ሰራው፣ ሁለተኛ ዙር ላይ ክብደት እየጨመርኩ መጣሁ፣ ሶስተኛ ዙር እየጨመርኩ መጥቼ አሁን ከፍተኛው 4ኛው ዙር ነው ማለት ነው። እዚህ ላይ ያለው ትልቁ ነው የመጨረሻው 4 ዙር ነው የሰራሁት። ግን 3 ዙር በቂ ነው። 3 ዙር ብንሰራ በቂ ነው። 3 ዙር በተለያየ አይነት ብረት ክብደቱን እየጨመር ከትንሽ ጀምረን እየጨመርን እንሄዳለን። እንደውም ስንጀምር በባዶ ዘንጉን ብቻ ይዘን እንድንጀምር ጥሩ ነው። ከዛ በኋላ እንጨምራለን። ኪሎ እየጨመርን እንዳቅማችን እስከቻሉ ድረስ 3 ዙር ብንሰራ በጣም ቆንጆ ነው። ከዛ በየጊዜው ክብደት እየጨመር እንዳለ ራሱ ሰውነታችን ይነግረናል። የዛን ጊዜ እንጨምራለን ማለት ነው። ይሄኛው ደግሞ የምንሰራው እዚህ ጋር ምንድነው? ትራይሴፕስ የሚባል ወይም የኋላ እጅ ማለት ነው። የኋላ እጃችንን ለማስፋት የኋላ እጃችንን ለማሳደግ
የሚጠቅም ነው። ይሄም እንግዲህ ስንሰራ እስከመጨረሻው ድረስ እጃችንን ቀጥ አድርገን መዘርጋት አለብን። ስንመለስ ደግሞ እናጥፈዋለን። ስናጥፈው ግን በጣም ብዙ መሄድ የለብንም። ቢሆን መሀል ላይ መመለስ አለብን። መሀል ላይ ደርሰን መመለስ እንጂ በጣም እጃችንን ማጠፍ የለብንም። ትንሽ ብቻ አጠፍ አድርገን መመለስ። ስንመለስ ግን እስከመጨረሻው መዘርጋት አለብን እጃችንን ማለት ነው። ይሄኛው የኋላ እጃችንን ነው የሚያሳድገው። እንግዲህ እጃችን ማለት የላይኛው እጃችን ሁለት ክፍል አለው። ከፊት ለፊት ያለው ባይሴፕስ ሲባል ከኋላ ያለው ትራይሴፕስ ይባላል። እና ትራይሴፕስ ማለት ከሶስት ጡንቻ የተሰራ ነው እና 2/3ኛውን የእጃችንን ክፍል የሚይዘው ትራይሴፕስ ነው። አብዛኛው ክፍል የሚይዘው ማለት። ስለዚህ ይሄንን በደንብ ብንሰራው በጣም ያድግና ያምራል ማለት ነው። የፊት ለፊቱ ደግሞ ባይሴፕስ የሚባለው የፊት ለፊት ጡንቻ የእጅ ጡንቻ፣ እሱን ደግሞ በሌላ ጊዜ እንደዚሁ ቪዲዮ እሰራለሁ። ለአሁኑ ግን ይሄንን ትራይሴፕስ ነው እዚህ ላይ እያሳየው ያለሁት። ይሄ አንዱ ስቴፕ ነው እንጂ በጣም ብዙ ስቴፕ አለው። ትራይሴፕስም ሆነ ቸስትም ሆነ በጣም ብዙ ስቴፕ ነው ያለው። ከነዚህ ውስጥ አንዱ ነው ለሳምፕል ያክል ያሳየኋችሁ እና ብዙ ጊዜ የተለመደ ነው፣ ብዙ ሰው የሚሰራው ስለሆነ ለዛ ነው ብዙ ሰው የሚሰራውና በጣም ውጤታማ የሚሆን ስለሆነ ይህንን እየሰራችሁ ደግሞ በሌላ ጊዜ ደግሞ እስቲ ሌላ ቪዲዮ ሰራለሁ የሌሎቹን። የሆነ ጊዜ ላይ ደግሞ እያንዳንዱ የምሰራቸው ስቴፖች ምንድነው ጥቅማቸው፣ ለምንድን ነው የሚጠቅሙት? ለምሳሌ ቅድም የሰራነው አይደል ኢንክላይን አድርገን ስንሰራ ለምንድን ነው የምንሰራው? ቸስት ስንሰራ ማለት ፍላት አድርገን ስንሰራ በፍላት ቤት ሰራ ለምንድን ነው ጥቅሙ? ሌሎችም ኬብሎችም አሉ። እነሱ እያንዳንዳቸው የተለያየ ጥቅም ነው ያላቸው። ደረትም ለምሳሌ የላይኛው የታችኛው መካከለኛ ደረት ይባላል። ለዚህኛው ለላይኛው ምንድነው የምሰራው፣ ለታችኛው ምንድነው የምሰራው የሚለውን ደግሞ ራሱ የቻለ ቪዲዮ ሰራላችኋለሁ። መልካም ጊዜ